እዚህ ጋር አሳችንን አየን፣ አሳ ገዛን። ከዛ ወደ ስራው ገባ እየተላጠ። እዚህ ጋር ጎንና ጎን ነው የሚልጠው። ጎንና ጎኑ ተልጦ ነው እንደዚህ የሚወጣው ማለት ነው። በጣም ነው የሚያምረው ሲታይ፣ የሚያብረቀርቅ ነገር አለው። ብር ነው ይመስለው እና ጎንና ጎኑን ነው የሚልጠው። ያኛው እየቆረጠ ይሰጣል፣ አንዱ ይልጠዋል። አሰነጣጠቃቸው ራሱ በቃ ልምድ አላቸው። ያው እዚህ ጋር ሲልጠው ግሽልጥ ነው የሚያደርገው። ተገሽልጦ የሚወድቀው ደግሞ አሞራዎቹ ይበሉታል። ትንሽ ንጽህናውን አልወደድኩትም፣ እዛ ጋር የሚጥሉት ነገር። ሌላው በጣም ነው የሚጣፍጠው። ይሄ ቂጣቸው ነው፣ የበቆሎ ቂጣ። ያው እንግዲህ አቀራረቡ እንደዚህ ነው። መሀሉ ዳጣ ነው፣ ብዙ አይነት ዳጣ ነው ያለው ተቀላቅሎ። ሾርባም አለ። ያው ቅድም ያልኳችሁ ተልጦ የሚጣለውን የሚበሉት እነዚህ ናቸው አሞራዎች። ይደብራሉ። እኔ አይመቹኝም እነዚህ ከለራቸው፣ አንገታቸው አካባቢ። እዚህ ጋር ያው አሳ ማስገሪያው ከዚህ ውስጥ ነው የሚያወጡት። በጣም ብዙ ሺህ አሳ ነው የሚወጣው በቀን ውስጥ። መተዳደሪያቸው፣ ዋና መተዳደሪያቸው ይሄ ነው እና ዋጋውም እንደዛ ቀላል አይደለም። እንግዲህ ይህንን ይመስላል።